የቤት ብድሮን ለመክፈል ምን አይነት ዘዴዎች አሉ ወይ ቀደም ብሎ ለመክፈል how to pay off your mortgage early. Today's program is for homeowners, those with mortgages and home loans. የዛሬ ፕሮግራም እንግዲህ ለቤት ባለቤቶች ነው ሞርጌጅ እና ሆም ሎን ያላቸው which እንግዲህ አብዛኛውን ሰው የ25 ወይ የ30 ዓመት ሞርጌጅ ያለው ቤቱ ላይ እና ሞርጌጅ ክፍያውን እንዴት መፈጠን ይችላል የሚለውን ነገር ለማየት ነው። ይህን በማየት ደግሞ እነዚህን ዘዴዎች በማየት ብዙ ዓመታትና ብዙ ሺዎች ገንዘብ በኢንትረስት ሴቭ ማድረግ ይቻላል። ኦኬ ሌትስ ሃቭ ሉክ። ጤና ይስጥልኝ፣ ፍጹም እባላለሁ ከአፍሪካን ኢንሳይትስ። የተለያዩ ፕሮግራሞችን እናንተ በፐርሰናል ፋይናንስ ዙሪያ ለመምጣት ተዘጋጅተናል። ፕሊዝ ፎሎ፣ ሼር እና ሰብስክራይብ ማድረግ ማገዝ ትችላላችሁ። ቴንክ ዩ። ኦኬ እስቲ በጣም ውጤታማ እና የተረጋገጡ ስልቶችን እንይ። ምን አይነት አሉ? ወደ 4-5 አይነት መንገዶች አሉ። በዋነኝነት ሊጠቀስ የሚቻለው እንግዲህ አንደኛ የፔመንት ፍሪኩዌንሲ ወይም የፔመንት ጊዜውን መቀየር ነው። ለምሳሌ በየ2 ሳምንቱ ወይም በየሳምንቱ ክፍያዎችን መቀየር በጣም ቀላል ከሚባሉት ውስጥ እና በጣም ኃይለኛ ከሆኑ ስልቶች አንዱ ነው። በየወሩ ሳይሆን አብዛኛውን ጊዜ ሞርጌጅ ስታወጡ በየወሩ ነው ዲፎልት የሚደረገው። ማንትሊ ፔመንት ነው። ብዙ ጊዜ ወረቀቱን ላይ ሲያመጡ ማንትሊ ፔመንት ነው የሚያሳዩዋችሁ። ግን በየሳምንቱ ወይ በየ2 ሳምንቱ እንኳን በመክፈል በየአመቱ ከአንድ ተጨማሪ ወራዊ ክፍያ ጋር እኩል ይሆናል። ይሄ ለምንድነው? እንግዲህ በአመት ውስጥ 26 ፎርትናይቶች አሉ ወይ የ2 ሳምንቶች አሉ ወይም ደግሞ 52 ሳምንቶች አሉ። ግን 12 ወራት ነው ያሉት እና አሁን ምንድነው 12 ክፍያ ከመክፈል ይልቅ እንግዲህ አንድ ሰው 26 ክፍያ ሲከፍል ያው 26 ለ2 ብታካፍሉት 13 ነው። ይሄ ኦልሞስት እንደ አንድ ወር ተጨማሪ ከፈላችሁ ማለት ነው እና በተዘዋዋሪ ሞር በመክፈል ግን ፔመንቱን ብቻ ሬጉላሪና በተደጋጋሚ ቶሎ በመክፈል በ2 ሳምንት ወይ በ1 ሳምንት በማድረግ የሚከፈለውን ኢንትረስት ወደፊት እንቀንሳለን ማለት ነው። ለምሳሌ እንግዲህ ይሄ ውጤቱ ምንድነው? በ500,000 ብድር ላይ በየ2 ሳምንቱ ክፍያዎች በመቀየር የብድር ጊዜውን በ4 ዓመታት ያህል ሊቀንስ ይችላል እና ለምሳሌ የ30 ዓመት ሞርጌጅ ከሆነ ይህንን በማድረግ ብቻ ሌላ ምንም ተጨማሪ ገንዘብ ሳይወጣ ወደ 26 ዓመት ወይ ወደ 5 ዓመት ለማምጣት ይቻላል ማለት ነው። ሁለተኛው ደግሞ ወደ ዝቅተኛ የወለድ ተመን ማደስ ወይ ደግሞ ሪፋይናንስን ማሰብ ነው። የተሻሻሉ ተመኖችን ለመጠበቅ በመደበኝነት መገምገምና እንደገና ፋይናንስ ማድረግ ከፍተኛ ቁጠባዎችን ያቀርባል። ይሁን እንጂ የብድር ጊዜውን ወደ 30 ዓመት ከማራዘም ይቆጠቡ። ምክንያቱም ይህ የወለድ መጠን ጥቅሞችን ሊቀንስ ይችላል። ምንድነው እንግዲህ ሪፋይናንስ ስናስብ ለምሳሌ አንድ ሰው የ30 ዓመት ሞርጌጅ ኖሮት 5 ዓመት ኦልሬዲ ከፍሏል። እንግዲህ 25 ዓመት ነው የቀረው እንበል። ሪፋይናንስ ሲያደርግ ተመልሶ ወደ 30 ዓመት ኤክስቴንድ ቢያደርገው ይሄ ጥቅም አይኖረውም። ምክንያቱም ኦልሞስት እንግዲህ 5 ኦልሬዲ ከፍሏል ከነና ሌላ 35 ሊሆንበት ነው። ይልቅ በዛው በቀረው ፒሪየድ ነው ሪፋይናንስ ማድረግ ያለበት። 25 ዓመት ከቀረው አሁን ባለበት ሞርጌጅ ላይ ሪፋይናንስ ሲያደርግም ለ25 ዓመት ብቻ ማድረግ ነው ውጤታማ የሚሆነው እና ምንድነው እሱን እስካደረግን as long as we can do that እሱን እስካደረግን ይልቅ ውጤቱ ምንድነው የሚሆነው? 500,000 ብድር ያለው የቤት ባለቤት ለምሳሌ ከ6.2% ኢንትረስት ወደ 5.5% ወለድ በመቀየር በወር 291.67 ሳንቲም ወይ ደግሞ በአመት 3500 ሴቭ ማድረግ ይቻላል። ይሄ ደግሞ በአጠቃላይ እንደ አንድ አቨሬጅ 25 ወይ 30 ዓመት ሎን ስናየው እንኳን ወደ $87,500 በብድር ጊዜ ይቆጥባል ማለት ነው። ኦኬ ሶ ሪፋይናንስ ማድረጉ ጥቅሙ ምንድነው? አሁን ኦልሬዲ ኤስታብሊሽድ ሞርጌጅ ስለሆነ ሆም ሎን ስለያዝን ሌላ ባንክ እኛን ለመቀበል ቀላል ነው ለነሱ። ምክንያቱም ኦልሬዲ ሁሉ ነገር ቼካችንን ጨርሰን ቤቱ ኦልሬዲ በእኛ ስም ነው፣ ያ ሞርጌጅም አለው፣ ያው ለነሱም ቢዝነስ ነው ማለት ነው እና this is a good time to negotiate። በተለይ ኢንትረስት ላይ ኔጎሺዬት ለማድረግ ጥሩ ሰዓት ነው። ያው ኮሚኒቲ ውስጥም የተለያዩ
አዋቂና ብቁ የሆኑ የፋይናንስ ሞርጌጅ ባለሙያዎች አሉ in our community እና እነሱንም ማናገር ይጠቅማል። ሶስተኛ መደበኛ ተጨማሪ ዋና ክፍያዎችን ያድርጉ። በብድር ላይ ትንሽ ተጨማሪ ክፍያዎችን በየጊዜው እንኳን በማድረግ አስደናቂ ውጤትን ማስገኘት ይቻላል። ተጨማሪ ክፍያዎች የወደፊት ወለድ የሚሰላበትን መጠን ይቀንሳሉ። ለምሳሌ የኛ ሚኒመም ፔመንት በወር 2000 ከሆነ 2100 እንኳን አድርጎ መቀጠል ሁል ጊዜ ትልቅ አስተዋጽኦ ይኖረዋል እና አሁን እዚህ ጋር እንግዲህ ውጤቱ ምንድነው? በ500,000 ብድር ላይ በወር $200 ብቻ በመጨመር በብድሩ የህይወት ዘመን ከ100,000 በላይ ወለድ ይቆጥባል። ይሄ ደግሞ በአሁን ለምሳሌ በፎርትናይት አድርጋችሁት ቢሆን ኖሮ ተጨማሪ $100 ወይ $60 ወይ $70 እንደ አቅሙ እንግዲህ በመጨመር ያ ምን ያደርገዋል? ሞር አብዛኛውን ተጨማሪ ወደ ፕሪንሲፓሉ ይሄዳል፣ ወደ ዋናው ብድር እየሄደ ነው ማለት ነው። አራተኛው መንገድ መጠቀም የምንችለው ወይ ስልት ተጨማሪ የአንድ ጊዜ ክፍያዎችን ያድርጉ። ይሄ እንግዲህ ለምሳሌ በታክስ ተመላሽነት ገንዘቦች ታክስ ሪተርን ማለት ነው፣ ጉርሻዎችን፣ ቦነስስ፣ ውርስን ወይ ኢንሄሪታንስ፣ ሌሎች ያልተጠበቁ ገንዘቦችን በስትራቴጂካዊ መንገድ መጠቀም የሞርጌጅ ክፍያን በእጅጉ ያፋጥናል። እነዚህ ክፍያዎች በቀጥታ የሚሄዱት ዋናውን ቀሪ ሂሳብ ለመቀነስ ነው። ምክንያቱም ይሄ ከሬጉላር ፔመንቱ ውጪ ዝም ብሎ ለምሳሌ እዚህ ጋር የታክስ ሪተርን $3,000 ባገኝ እና ዝም ቀጥታ እሱን ባስገባ ቀጥታ ሄዶ ዋናውን መጠን ወይ ደግሞ ፕሪንሲፓሉን ነው የሚቀንሰው እና ኢንትረስት አይወሰድበትም ከዛ ላይ ማለት ነው። ስለዚህ ይሄ ትልቅ ጥቅም አለው። ምክንያቱም እዚህ ጋር ውጤቱን እንደምናየው እንደ አንድ ምሳሌ በአንድ ጊዜ ብቻ $5,000 በቤት ብድር ላይ መክፈል የዓመታት ክፍያንና ከፍተኛ የወለድ ወጪዎችን መቆጠብ ይቻላል። ቀደም ብሎ ሲጀምሩ ውጤቱ የተሻለ ይሆናል። the sooner you start the better። ለምንድነው? ሞርጌጅ ሲጀመር እንግዲህ አይታችኋል። ብዙ ጊዜ ለምሳሌ የወራዊ ክፍያ 2000 ከሆነ አብዛኛው 1800 ወይ 1700 እንደ ሎኑ አይነት በሙሉ ወደ ኢንትረስት ነው የሚለው እና የቀረችው $300-400 ብቻ ነች ወደ ዋናው ብድር ወደ ፕሪንሲፓል የሚሄደው እና ግን እንደዚህ አይነት ገንዘብ ሲገኝ በተለያዩ መንገዶች እንግዲህ የሆነ ተጨማሪ ወይ ኤክስትራ ገንዘብ ሲገኝ ምናልባት ኦቨርታይም ተሰርቶ ይሆናል፣ ምናልባት የሆሊዴይ ፔይ ይሆናል። የተለያዩ መንገዶች እንደዚህ ኤክስትራ ሲገኝ አንዴ እንደዚህ ቁጭ ታደርጉበት ቀጥታ ሄዶ ከዋናው ብድር ላይ ከፕሪንሲፓሉ ላይ ነው የሚቀንሰው እና ኢንትረስት ላይ አይደለም። ለዚህ ነው በመጀመሪያው ዓመታት በተለይ ይሄንን ነገር ማድረግ በጣም ትልቅ አስተዋጽኦ ይኖራል ወደኋላ። Okay, let's just quickly summarize. Some of the most effective proven systems already are switching to fortnightly or weekly payments. So it's one of the simplest but powerful strategies that you can change in your payment frequency. By paying fortnightly instead of monthly, you make the equivalent of one extra monthly payment each year. That's because there's 12 months in a year, but 26 fortnightly payments in a year, which means if you divide that by 2, that's 13-month equivalent. Almost like the Ethiopian months or 13 months of sunshine. The result is on a $500,000 loan, switching to fortnightly payments can reduce the loan term by approximately 4 years. This is based on average mortgage sizes and time period of 25 to 30 years. You can also refinance to a lower interest rate. Regularly reviewing and refinancing to secure better rates can provide significant savings. However, please avoid extending the loan term back to what it was. If it was 30 years originally, don't extend it back to 30 years. Keep it to whatever stage you are at. If you are already only 25 years left, stay at 25. If you are already only 20 years left or 15 years left, stay at those years and don't extend it, as this can negate any of the benefits you get from interest savings. The potential saving here is a homeowner with a $500,000 loan switching from 6.2% to 5.5% interest can save approximately $3,500 per annum.
and about $87,500 over the long term. Okay. 3, you can make regular extra principal payments. So even small additional payments on the loan can produce dramatic results. For example, just adding $200 per month extra on a $500,000 loan can save more than $100,000 in interest over the loan's term. So yeah, something important to keep in mind. You can also apply extra lump sum payments like tax refunds, bonuses, inheritance, or other financial windfalls, which can significantly ጠይቁ። ለምሳሌ በክፍያ ድግግሞሽ ለውጦችና በመደበኛ ተጨማሪ ክፍያዎች ይጨምሩ። አነስተኛ ጥረት ከተጨባጭ ጥቅሞች ጋር ያመጣሉ። በአብዛኞቹ ብድሮች ላይ ደግሞ እንደገና ለማውጣት አማራጮች ይኖራሉ። ይሄ ማለት ምንድነው? ለምሳሌ ቅድም እንዳልነው ከወር ይልቅ በየ2 ሳምንት ፎርትናይትሊ ወይ ሳምንታዊ በማድረግ ብቻ ሌላ ምንም ተጨማሪ ገንዘብ ሳይወጣ ብዙ ለውጦችን በኢንትረስቱና ወደፊት በሚቀሩት ዓመታት መቀየር እንችላለን እና ይሄ ወዲያው ኢምፓክት አለው። ትንሽ ተጨማሪ ማድረግ ከቻለን እንኳን ኢቭን ኢፍ ለምሳሌ $20 ሆነ $50 ተጨማሪ በየፎርትናይቱ ጨምረን ደግሞ ብናደርገው ውጤቱን እንግዲህ እየጨመረና ኮምፓውንድ እያደረገ ይሄዳል። ግን በሆነ አጋጣሚ እንግዲህ ብዙ ወደ ሞርጌጅ አስገብተን ለማውጣት ብንፈልግ እንኳን ተጨማሪ ያስገባነውን አብዛኛው ሞርጌጆች ይሄ ሪድሮ የሚባል ኦፕሽን አላቸው ማለት ነው። ለምሳሌ ብዙ ገንዘብ ወደዛ ገብቶ then after a few months የሆነ ኢመርጀንሲ ቢመጣ እንኳን ከባንኩ ጋር መነጋገር ይቻላል እና ያንን additional payment ማውጣትም ይቻላል። ሪድሮ ያው ባይመከርም አይዲያሊ ምንድነው እዛ ወደ ያስገቡ ሎን ለመቀነስ ነው ዋናው ሐሳቡ። ይሄ ማካካሻ ሂሳቦች ወይ ደግሞ ኦፍሴት አካውንቶችን ግምት ውስጥ ማስገባት ያለበት ግን ከፍተኛ የጥሬ ገንዘብ ቀሪ ሂሳብ ካለው ብቻ ነው። ምክንያቱም ተጨማሪ ወጪም ይኖረዋል። እንዲሁም የማደስ እድሎችን በየጊዜው በየጥቂት ዓመታት ይገምግሙ። ይሄ ኦፍሴት አካውንት አሁን እዚህ ቁጥር 5 ላይ እንዳልነው ምንድነው ብዙ ጊዜ የአመታዊ ቻርጅ አለው ወይ ደግሞ monthly fee ሊኖረው ይችላል። ስለዚህ የሆነ ተለቅ ያለ ሴቪንግስ ሲኖራችሁ ብቻ ነው ይሄንን ኦፍሴት አካውንት መጠቀም ብታስቡ ይሻላል። ለምሳሌ በ50,000 ወይ ከዛ በላይ እንደዚህ ሴቪንግስ ኖሯችሁ ግን በየጊዜው ያን ነገር መጠቀም የምትችሉበት መንገድ ነው። ሎን ውስጥ ገብቶ እንደዚህ አለ አይደለ ማውጣት የማትችሉበት መንገድ ሳይሆን ኦፍሴት ውስጥ ሲሆን ሁሌ አክሰስ አለ፣ ግን ኢንትረስቱንም ይቀንስላችኋል የምትከፍሉት ኢንትረስት። ሌላው ደግሞ ምንም ገንዘብ የማያወጣው አማራጭ ሪፋይናንስ ማድረግ ነው። ስለዚህ ቢያንስ ዛሬ ካየናቸው ነገሮች እንኳን ሪፔመንት ከማንትሊ ወደ ፎርትናይትሊ ወይ ዊክሊ በመቀየር ብቻ ከዛም ደግሞ በየ3 ዓመት ብቻ ሞርጌጁን ሪቫይዝ እያደረጉ ሪፋይናንስ በማድረግ እነዚህ ነገሮች በማድረግ ብቻ ትልቅ ለውጥ ማምጣት ይቻላል እና የቀሩትን የሞርጌጅ ዓመታት መቀነስ ይቻላል። ኦኬ። ግን አሁንም ቅድም እንዳልኩት ሪፋይናንስ ስታደርጉ ዓመቱን እንዳትጨምሩ፣ በቀራችሁ ዓመት ነው ሪፋይናንስ መደረግ ያለበት። ምክንያቱም ዋናው ሐሳብ የተሻለ ኢንትረስት ሬት ለማግኘት ነው እና ዓመቱን በአስቀጥሎ ክፍያዎችን መቀነስ ማለት አይደለም። ዞሮ ይሄ ጉዳት ይኖረዋል ማለት ነው። Okay, so yeah, as we said here, an offset account is a savings or transaction account linked to your mortgage, and it does reduce the interest charge daily. On a $500,000 mortgage, for example, if you have $50,000 in an offset account, you only pay interest on $450,000. So how can we implement all of this without, what is the easiest way to start? The best strategic implementation is you can start by making changes to the payment frequency. And if you can even add small extra payments to this means that with minimal effort you can get substantial benefits. And remember, there's always redraw options with mortgages from most banks as well. Unless your mortgage is a fixed loan, so redraw አይቻልም. Variable loans usually have a redraw option. You can consider offset accounts, however, only if you keep high cash balances, because it does come with extra costs. And
of course, every few years you should look at refinancing opportunities regularly, or you could look at refinancing opportunities regularly. Remember, this is not advice or home loan advice or financial advice. Please make sure to talk to qualified mortgage brokers, which there is some really good ones, including in our community. We'll link some of them below the video as well, that you can contact them. And yes, they can help you. Most mortgage brokers can help you for free with discussions, applying for loans. So, take advantage of the professionals and their knowledge. ብዙ ነገር ቼክ ሊያደርጉላችሁ ይችላሉ እና እዚህ ጋር ያየነውን ነገርን ከነሱ ጋር ሞር በማውራት ምን ማድረግ እንደሚቻል በተለይ እንደዚህ ሪፋይናንስ ኤክስትራ ፔመንቶች ምን አይነት አስተዋጽኦ እንዳሏቸው ቼክ ያደርጉላቸዋል። እንግዲህ የተለያዩ መንገዶችን አይተናል። ከዚህ በመቀጠል ደግሞ ኦልሬዲ ምናልባት እዚህ ደረጃ ላይ ገና አልደረሳችሁ ግን የቤት ኦነርሺፕ ለማግኘት የምትፈልጉ ወይ ቤት መግዛት የምትፈልጉ or if you have family members that ገና starting on this journey ምናልባት ወጣቶች ናቸው ገና በ20 ዓመታት ውስጥ ወይ መጀመሪያ ስራ የጀመሩና ቤት ለመግዛት ወደፊት ሐሳብ ካላቸው እዚህ ጋር የሚቀጥለውን ቪዲዮ ስክሪኑ ላይ ክሊክ በማድረግ ስለ first home different supports እና first home owner guarantee schemoችን ማየት ይችላሉ። And if you have any questions, please leave it in the comments. Have a good day. Ciao, መልካም ቀን።